ፈለጌን አብርቼ በእግሬ ማለዳ የገራ ነፍሴ ያስገዳ ነገሬ እንዲፈካ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ዝንጥ ያለ ቤት ይዤላችሁ ቀርብ ያለው ማለት ነው። ሁሉ ነገር ያለቀለት አብራችሁን ቆዩ። ላይክ ሸር ማድረጋችሁን አትርሱ፣ ትወዱታላችሁ ማለት ነው። ያው እንግዲህ ፍላጎታችሁ ቦታ ቤት ስለሆነ ሰሞኑን ወደ ቦታና ወደ ቤት ዙር ያለሁኝ በውስጥ ብዙ ወንድሞቼና እህቶቼ ቤት ስሪልን ቦታ ስሪልን ህጋዊ የሆነ ብላችሁኛል። ህገ ወጥ ነገር አልሰራም ከዚህ በኋላ ማለት ነው። ነገ ተወቃሽ መሆንም አልፈልግም፣ ማንም እንዲያለቅስም አልፈልግም። ህጋዊ የሆነ ነገር ይዤላችሁ ነው የምቀርበው፣ ቦታም ሆነ ቤትም ማለት ነው። ለማንኛውም እንደዚህ እንደምታዩት ይሄው አዲስ ቤት ነው። ምንም ማለት መሰነጣጠቅ የሌለው ምንም የሌለው በቃ ግርፍ ጅብሰን የሆነ በቃ ሁሉ ነገር ያለቀለት ቤት ማለት ነው። ከመስታወቱ ውጭ መስታወት ብቻ የሚቀረው ሽንት ቤቱ ያለቀ፣ ኩሽናው ያለቀ፣ እንደገና ውስጡ ራሱ ደግሞ ኮርኒስ አለው። ግድግዳው ጅብሰን ነው። በቃ ኩሽናዋ ብለው ያሏት ኩሽና ይቺ የምታዩት ትንሿ ግርፏ ቀጠል አድርገው የሰሯት እንግዲህ እነሱ ኩሽና ብለዋታል። እኔ ግን አራተኛ ክፍልም እኮ መሆን ትችላለች፣ እቃ ቤት መሆን ትችላለች እያልኳቸው ነበር። ይቺ የምታዩት ከጎን የተቀጠለችው ማለት ነው። እነሱ ኩሽና አድርገው እንደ ኩሽና እየተጠቀሙባት ነው። ግን ሁሏ ነገር ዝግጅጅት ያለች ነገር እንዴት ኩሽና እንዳረጓት አላውቅም። እኔ ግን ኧረ እቃ ቤት ትሆናለች እያልኩ ነበር በራሴ ማለት ነው። እና ዋናው ቤት 3 ክፍል ነው። ጓዳ፣ መኝታ፣ ሳሎን ማለት ነው። እቺ ከጎን ያለችው ኩሽና ነች። ሽንት ቤቱ ዘመናዊ ሽንት ቤት ነው። በቃ ይሄው ሰው እየኖረበት ነው ማለት ነው። የሚቀረው ምንድነው? መስታወት። እንደምታዩት መስታወት ብቻ ነው የሚቀረው። እና እንግዲህ በረንዳ ኮርኒስ ማድረግ አለማድረግ ያ የራሳችሁ ፍላጎት ነው። ግድግዳው ጅብሰን ነው። ከላይ ኮርኒሱ ጅብሰን አይደለም፣ ኮርኒስ ግን ምርጥ ኮርኒስ ማለት ነው። ኬሻ ምናምን አይደለም፣ ኖርማል ኮርኒስ ነው። ጅብሰንም አይደለም፣ ኬሻም አይደለም፣ ልሾ ነው። በቃ ይሄ ነው ማለት ነው። ውድ ሀገሬ ልጆች ህጋዊ በአዲሱ ልኬት ያለፈ ማለት ነው። በአዲሱ ልኬት ያለፈ ለአስፓልት ደግሞ ቅርብ ነው። ከአስፓልቱ አንደኛ መስመር ላይ ያለ ቤት አለ። ከዛ ሁለተኛ መስመር ላይ ያለ ነው። ይሄ ለአስፓልቱ በጣም ቅርብ ነው። በቃ አንደኛ ቆንጅዬ ቦታ የሚባል ነው። ቤቷም ጽድት ጥርት ያለች ነች። ከተማ ማለት ሰፈሩ ድምቅምቅ ያለ ነው። ኬሚሴ ቦታው ይሄ ኬሚሴ ቃጩር ወደ መጨረሻው አካባቢ ማለት ነው። እንግዲህ ተወዱታላችሁ ብዬ ተስፋለኝ። ቁጥሬን አስቀምጥላችኋለሁ። ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። አናግሩኝ በውስጥ ላችኋለሁ። ኸይሩን ሁላ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ